የዓለም ሰላም ዛሬ የሰላም ጣሪያ መሆኑ ቀርቶ የፍርሃት አውራ ጎዳና ሆኗል። የሰው ልጅ የጥፋት ጥበብ የመጨረሻው ጣራ ላይ ደረሰ ይመስላል። ቀድሞ የነበረው የኒውክሌር ማስፈራሪያ ዘመን አልፎ ዛሬ ድምፅ ራሱ ሊቀድማቸው የማይችላቸው አየርን ቀደው የሚምዘገዘጉ የሰማይ አማልክት ተፈጥረዋል። እነዚህም ሃይፐርሶኒክ ሚሳይሎች ይባላሉ። የአያለን ሩጫ በባህር በምድርና በአየር ሳይሆን በፍጥነትና በቴክኖሎጂ ምግባር ላይ ሆኗል። ውድ የኦርቢት ሚዲያ ቤተሰቦች እንደምናላችሁ። በዛሬው ዝግጅታችን የሩሲያውን የእሳት ነጎድጓድ ዚርክን ከአሜሪካው ኤጂኤም 183 የሃይፐርሶኒክ ሚሳይል ጋር በጥልቀት እናወዳድራለን። ፍጥነታቸውን፣ ርቀታቸውን፣ የመምታት ትክክለኛነታቸውንና መከላከያን የመስፈር አቅማቸውን እንፈትሻለን። ይህ ንጽጽር የዩክሬን ጦርነትና የኔቶ የደህንነት ስጋት ምን ያህል ጥልቀትና ስፋት እንዳለውም ያሳያል። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በዘመናዊ የጦርነት ዓለም ውስጥ ፍጥነት ሁሉ ነገር ነው። ይህንን ከሃይፐርሶኒክ ሚሳይሎች በላይ የሚያሳይ የለም። ከድምፅ ፍጥነት በ5 እጥፍ በላይ መጓዝ የሚችሉ ከተለመዱ የመከላከያ ስርዓቶች የሚያመልጡና ኢላማዎችን በከፍተኛ ትክክለኛነት የመምታት ብቃት ያላቸው መሳሪያዎች ናቸው። የዓለም ሰማይ በግዙፍ የጦር መሳሪያ ሙከራዎች ሲቃጠል የቴክኖሎጂ ሩጫና የሞት ፍጥነት ልብ አንጠልጣይ ሆኖ ቀጥሏል። በዓለም ላይ የዚህን አዲስ የጦር መሳሪያ ሩጫ የሚመራው ማን ነው? ጉድጓድ ሳይጠፋ ውሃ አይቆምም እንዲሉ ሩሲያ ይህንን የቴክኖሎጂ ጉድጓድ በመጠቀም የምዕራቢያንን የመከላከያ አቅም ለመናድ እየጣረች ነው። የሩሲያው ዚርክን ወይም ኤስኤም 22 ሚሳኤል በአሁኑ ሰዓት በዓለም ላይ በጣም ፈጣንና አጥፊ የሚል ስያሜ ተሰጥቶታል። ሞስኮ ዚርክን በዓለም ላይ በጣም ፈጣን ሚሳኤል እንደሆነ ተናገራለች። መርከቦችንም ሆነ የመሬት ላይ ኢላማዎችን ለመምታት የተነደፈ ነው። ይህ ሚሳኤል ከድምፅ ፍጥነት ከ9 እጥፍ በላይ ወይም ማክ 9 ሲሆን በሚያስደንቅ ፍጥነት የሚሄድ ሃይፐርሶኒክ ክሩዝ ሚሳኤል ነው። የሩሲያው ዚርክን ዋናው ገጽታ ሃይፐርሶኒክ ክሩዝ ሚሳኤል ሲሆን ከባህር ሰርጓጅ መርከቦችና ከጦር መርከቦች በብዙ ልቆ ይጎነጭፋል። ፍጥነቱ እስከ ማክ 9 ወይም በሰዓት 11000 ኪሎ ሜትር ድረስ የሚሄድ ሲሆን ርቀቱ ደግሞ በግምት ከ1000 ኪሎ ሜትር በላይ ይጓዛል። ይህ ማለት የኔቶ ከፍተኛ ተሰማርቶ የሚገኝባትን የፊንላንዷን መዲና ሄልሲንኪ አሊያም በዩክሬን ጦርነት ዓይንና ናጫ የሆኑትን የፖላንዷን ዋርሳው ከተማ በሰኮንዶች ውስጥ ማደባየት ይችላል። የጦር ራሱ ወይም ዋርሄዱ የተለመደው ከ300 እስከ 400 ኪሎ ግራም ክብደት ያለው ሲሆን ማስወንጨፊያ መድረኮቹም የባህር ላይ መርከቦች አሊያም ሰርጓጅ መርከቦች ሊሆኑ ይችላሉ። ከዚህ ባለፈ መከላከያን የመስፈር አቅሙ አስደናቂ ነው። የዚርክን ፍጥነትና ዝቅተኛ ከፍታ የበረራ መንገድ በራዳር ለመለየት እጅግ በጣም ከባድ ያደርገዋል። እንደ ጊስ ወይም ኤስ-400 ያሉ ከፍተኛ ደረጃ ስርዓቶች እንኳን የመጥለፍ ዕድላቸው እጅግ ውስን ነው። የመምታት ትክክለኛነትም ሪፖርቶች እንደሚያመለክቱት የክብ ስህተት ዕድሉ ወይም ሲኢፒ ከ5 ሜትር በታች ነው። ይህም ለዚህ አይነቱ ፍጥነት አስደናቂ ነው። የአሰራር ተጽዕኖም የአውሮፕላን ተሸካሚ ርቀቦችን፣ የባህር ኃይል የስራ ቡድኖችንና ስትራቴጂያዊ የመሬት ኢላማዎችን ገለልተኛ ለማድረግ የተነደፈ ነው። ፍጥነቱና የመንቀሳቀስ ብቃቱ ለኔቶ የባህር ኃይሎች ቅዠት ያደርገዋል። ስክራምጄት የሚባል ሞተር በመጠቀም በዝቅተኛ ከፍታ ላይ በከፍተኛ ፍጥነት ይጓዛል። ይህ ደግሞ ለማንኛውም የኔቶ ራዳርና መከላከያ ስርዓት የማይታይና የማይጠለፍ ያደርገዋል። ይህ በእንዲህ እንዳለ አሜሪካ የሩሲያኑ የቴክኖሎጂ ብልጫ ለመሻር በከፍተኛ ሩጫ ላይ ትገኛለች። ኤጂኤም 183 ኤር ላውንችድ ራፒድ ሪስፖንስ ዌፐን ሚሳኤል ደግሞ የአሜሪካ የሰማይ አዳኝ ነው። የጦር ዳና ለመካፈል ሁሉም እጁን ያስገባል እንዲሉ አሜሪካ ይህንን ሚሳኤል የፈጠረችው በፍጥነትና በትክክለኛነት ለመምታት ነው። የኤጂኤም 183 ሚሳኤል ቡስት ግሌድ የተባለ ቴክኖሎጂ የሚጠቀም ሲሆን ከአየር ላይ በሚወነጨፍበት ጊዜም እስከ ማክ 20 እንዲሁም ከዛ በላይ የመድረስ አቅም አለው። ይህ ደግሞ የዚርኮንን ፍጥነት በጥፍ ሊበልጥ የሚችል የሚሳኤል ዘመን ብልጫ ነው። የአሜሪካው ሚሳኤል ትልቁ ጥንካሬ ከስትራቴጂካዊ ቦምብ ጣይ አውሮፕላኖች እንደ ቢ52 ያሉ ማለት ነው መውጣቱ ሲሆን ይህም የሩቅ ኢላማዎችን ለመምታት ተለዋዋጭነትን ይሰጠዋል። የአሜሪካው ኤጂኤም 183 አጠቃላይ እይታ አሜሪካ ዓለም አቀፋዊ የሃይፐርሶኒክ ስጋቶችን ለመመከት የምታደርገውን ሙከራ ይወክላል። ከዚርክን በተቃራኒው ከስትራቴጂካዊ ቦምብ ጣይ አውሮፕላኖች በአየር ላይ ጎነጭፋል። ይህም ተለዋዋጭ ማሰማራት ጥቅም ይሰጠዋል። ቴክኒካዊ ዝርዝሮችን ስንመለከት ደግሞ ፍጥነቱ ማክ 20 አካባቢ ይገመታል። በሰዓት ወደ 24500 ኪሎ ሜትር ሲወነጨፍ ርቀቱ ደግሞ ከ1000 ኪሎ ሜትር በላይ ነው። በላቆ ስሪቶቹ ደግሞ እስከ 1500 ኪሎ ሜትር ድረስ ሊጓዝ ይችላል። ከፍተኛ ፍጥነቱ ለመከላከያ ሚሳኤል የሚሰጠው ምላሽ ያሳንሳል። እንደ ታድ ወይም ፓትሪዮት ያሉ ነባር ስርዓቶች ለመጥለፍ ይቸገሩ ይሆናል። በተለይም ከአየር ላይ የመጎንጨፍ ተለዋዋጭነት ጋር ሲጣመር ለአሜሪካ ዓለም አቀፍ የመምታት ብቃት ይሰጣል። ዚርክን በባህር ላይ ጦርነት የላቀ ሊሆን ቢችልም ኤጂኤም 183 ግን ስትራቴጂያዊ የመሬት ጥቃቶችን ይመርጣል። መከላከያ ስርዓቶች በአጭር የምላሽ ጊዜ ምክንያት በሃይፐርሶኒኮች ይቸገራሉ።
ዚርከን ዝቅተኛ ከፍተኛ ፍጥነት ያለው የማምለጫ ዘዴ ያለው፣ የጂኤም 183 ደግሞ እጅግ ከፍተኛ ፍጥነትና ከፍተኛ ከፍታ ሊጠቀም ይችላል። ባለሙያዎች እንደሚጠቁሙት እነዚህ ሚሳኤሎች አሁን ባሉ የመከላከያ ስርዓቶች መጥለፍ ከሞላ ጎደል የማይቻል ነው። ሃይፐርሶኒኮች አብዮታዊ ናቸው፣ ግን የማይበገሩ አይደሉም። ሩሲያ በዚርከን በባህር ላይ ተለዋዋጭነትና ትክክለኛነት የላቀ ሲሆን የአሜሪካው ኤጂኤም 183 ግን የፍጥነትንና ስትራቴጂያዊ ተጽዕኖን ወሰን ይገፋል። ሃይፐርሶኒኮች የመከላከያ ስትራቴጂዎችን እንደገና እንዲያስቡ ያስገድዳቸዋል። ሩሲያ በአርክቲክና በሜዲትራንያን ባህር ላይ የበላይነት ትጠብቃለች። አሜሪካ በአንጻሩ ዓለም አቀፍ የመምታት ብቃትን በመጠበቅ እንደ ሩሲያ ወይም ቻይና ካሉ ተፎካካሪዎች የሚመጣን ማንኛውንም ግጭት ለመግታት ጥራለች። ይህ ሩጫ ስለ ፍጥነት ብቻ አይደለም፣ ስለ ፖለቲካዊ ተጽዕኖና ወታደራዊ እምነትም ነው። የሃይፐርሶኒክ ሚሳይል ሩጫ ደግሞ ገና አሁን እየተጀመረ ያለ ነው። የዚርከንና ኤጂኤም 183 ትልቁ ንጽጽራዊ ልዩነት ሩሲያ ከባህርና ከመሬት ስትወነጭፍ፣ አሜሪካ ደግሞ ከቦምብ ጣይ አውሮፕላኖች የምትወነጭፈው መሆኑ ነው። የሁለቱም ዋነኛ ቴክኖሎጂ ስኬት ግን በከፍተኛ ፍጥነትና ቅልጥፍና በመጓዝ የተለመዱትን የጸረ ሚሳኤል መከላከያዎችን እንዲጨስ አድርጎ መበተን ነው። የዓለም ቀጣይ ዕጣ ፈንታ በእነዚህ የብረት ክንፎች ላይ የተንጠለጠሉ እናውቃልና የድምፅ ፍጥነት የሞት ፍጥነት ነው የሚለው ዘመኑ መርህ አሁን ባለንበት የሃይፐርሶኒክ ሚሳኤሎች ዘመን የዓይን ምስክር ሆኗል። የዚህ የቴክኖሎጂ ሩጫ ዋነኛ ዓላማ የትኛው ሚሳኤል ይበልጣል የሚለው አይደለም። ዓላማው በአስደናቂ ፍጥነትና ትክክለኛነት ጠላትን የመምታት አቅም ማሳየት ነው። ይህ ደግሞ የዓለምን የኃይል ሚዛን ሙሉ ለሙሉ የሚቀይረው ወሳኝ ጉዳይ ነው። ሃይፐርሶኒክ ሚሳኤሎች የኔቶ ሀገራትን የመከላከል ስልት ሙሉ በሙሉ አዲስ እንዲሆን ያስገደዱት መጥተዋል። የዚህ የሃይፐርሶኒክ ሚሳኤል ሩጫ የቴክኒክ ብልጫ ብቻ አይደለም፣ ይልቁንም በዩክሬን ጦርነት መሃል የአያራኑ ስትራቴጂ ፍልስፍና የሚያንጸባርቅ ሆኗል። አሜሪካ ኤጂኤም 183 እንደምትፈጥረው የዚርከንን ብልጫ ለመሻር ብቻ ሳይሆን በፓሲፊክና በምስራቅ አውሮፓ ለሚፈጠሩ ቀጣይ የጊዜ ወሳኝ ኢላማዎች ወይም ታይም ክሪቲካል ታርጌትስ ፈጣን ምላሽ ለመስጠት ነው። የደህንነት ዋስትናን በቴክኖሎጂ ማጠናከር ቀጣዩ ጉዳይ ነው። አሜሪካ ለዩክሬን የደህንነት ዋስትናዎችን ስትሰጥ እነዚህን ዋስትናዎች በኤጂኤም 183 ፍጥነትና በመጥለፊያ ቴክኖሎጂ መደገፍ ይኖርባታል። ብላት ካለ ሞት አይወስድም እንዲሉ የምዕራብ ዓለም ጥረት የዚርከን ፍጥነት በላቀ መከላከያ ጥበብ መሻር ነው። አሜሪካ የሩሲያ ዚርከንና የቻይናውን ዲኤፍ-ዜድኤፍ የሃይፐርሶኒክ ሚሳኤሎችን ለመግታትና ለመብለጥ በከፍተኛ ሩጫ ላይ ትገኛለች። ሁለት ዋና ፕሮጀክቶችም አሏት። የመጀመሪያው ዳርክ ኤግል የጨለማው ንስር ነው። ይህንን ሃይፐርሶኒክ ግላይድ ቬሂክል ሲሆን ሩሲያ ከፍተኛ ፍጥነት ስትከተል፣ አሜሪካ ደግሞ ቅልጥፍናን ትከተላለች። ዳርክ ኤግል አቅጣጫውን የመቀየርና በራዳር አይን ውስጥ የመደበቅ ልዩ ችሎታ አለው። ቀጣዩ ደግሞ ኤር ላውንችድ ራፒድ ሪስፖንስ ዊፐን ሚሳኤል መጠቀም ነው። ይህ ሚሳኤል ከአየር ላይ የሚወነጨፍ ሲሆን ዓላማውም የሩሲያን የባህር ኃይል ኢላማዎችን በቅጽበት ማውደም ነው። ቴክኒካል ንጽጽራቸውም የዚርከን ትልቁ ጥንካሬ ከባህር ላይ መውጣቱና ፍጥነቱ ሲሆን የአሜሪካን ትልቁ ጥንካሬ ደግሞ አቅጣጫ የመቀየር ችሎታውና የመሳሪያዎቹ ልዩ ልዩ ተልእኮ ነው። የሁለቱም ዋነኛ ቴክኖሎጂ ስኬት ደግሞ የፕላዝማ ሽፋን መፍጠራቸው ነው። ይህ ሚሳኤሉ በከፍተኛ ፍጥነት ሲጓዝ ከራዳር ሞገዶች እንዲደበቅ ያደርገዋል። አሁን ያለው ትግል በሚሳኤል ላይ ሚሳኤል ነው። ኔቶና አሜሪካ አሁን ያላቸው ትልቁ የቴክኖሎጂ ፍላጎት ሚሳኤልን የሚመከት ሚሳኤል ማምረት ነው። ለዚህም ግላይድ ፌዝ ኢንተርሴፕተርስ የሚባል ሃይፐርሶኒክ ኢላማ አዳይ ለማምረት በቢሊዮን ዶላሮች እያፈሰሱ ነው። ፀሐይ የጠፋችበትን ጨረቃ አታካም እንዲሉ አሜሪካ የራሷን ሃይፐርሶኒክ ሚሳኤል ከመስራት ጎን ለጎን የሩሲያና የቻይናን ሚሳኤል ከሰማይ ለማውረድ እየጣረች ነው። ይህ የቴክኖሎጂ ንጽጽር በዩክሬን ጦርነትና በኔቶ ቀጠናዊ ውጥረት ውስጥ ትልቅ ትርጉም አለው። የሩሲያ ስልታዊ ዓላማ ከዚርከን ጋር በሰፊው ይያያዛል። የዚርከን ሚሳኤል ዋነኛ የፖለቲካዊ መልእክት የማስጠንቀቂያ ደወል ነው። ሩሲያ ዩክሬንን በግልጽ ስትዋጋ፣ በሃይፐርሶኒክ ቴክኖሎጂ ብልጫ ደግሞ የምዕራቢያንን የማይደፈር ክልል ለመስበር ትሞክራለች። ለአሜሪካም የትም ብትደበቁ ወደ እኛ ድንበር ብትመጡ የኒውክሌር ጦር ጭምር የመምታት አቅም አለን የሚልን ትልቅ መልእክት ይሰጣል። ለኔቶና ለፖላንድ ደግሞ ሩሲያ የምትፈልገው ኔቶ ዩክሬን መደገፉን ካላቆመ የኔቶ ግዛቶችን ቢሆኑ ሙሉ በሙሉ ደህንነት የላቸው የሚለውን መልእክት ማስረጽ ነው። በባልቲክ ባህር ላይ ዚርከን ሊወነጭፍ መቻሉ የፖላንድንና የባልቲክ ሀገራትን የባህር ኃይል ሙሉ በሙሉ አቅም አልባ ያደርጋል። ሩሲያ በባልቲክ ባህር ላይ ይህንን ሚሳኤል በማሰማራት የኔቶን የባህር ኃይል የበላይነት ለመቀልበስ ትፈልጋለች። የፖላንድ የስለላ አውሮፕላን ጣልቃ ገብነትና የኮንትሮባንድ ፊኛዎች መግባታቸው ሩሲያ የኔቶን የውስጥ ውሳኔ ሰጭነት ለመፈተን የዚርከን ስጋት እንደ ጦርነት መስበቂያ እየጠቀመችበት መሆኑን ያሳያል።
የሩሲያ የሰላ አውሮፕላንና የፊኛ ጥቃትም ከዚሪከን ስጋት ጋር ሲደመር የኔቶን የመከላከያ መስመር ከውሃ ስር ከአየር ላይና ከጠረጴዛ ዙሪያ እየተፈተነ መሆኑን ያሳያል። ሩሲያ በቴክኖሎጂ ብልጫዋ ተቋሚዎቿን ለድርድርና ለፍርሃት ማስገደድ ትፈልጋለች። ከዚህ ባለፈ ፖላንድ ጸረ ሰው ፈንጂዎችን ማምረት መጀመሯም የሩሲያን የቴክኖሎጂ ስጋት ለመግታት መሬት ላይም ዝግጁ መሆኗን ማሳያ ነው። የአሜሪካና የኔቶ ምላሽ ከዚህ ባሻገር በፍጥነትና በመጠን መሆን አለበት። የደህንነት ዋስትናን በቴክኖሎጂ ማጠናከር ይገባቸዋል። አሜሪካ ለኢኮኖሚ ደህንነት ዋስትናዎችን ስትሰጥ እነዚህን ዋስትናዎች በዚሪከን እንዳይናዱ በላቀ የቴክኖሎጂ ጋሻ ማለትም እንደ ጂፒአይ ያሉ የመጥለፊያ ሚሳኤሎች መደገፍ ይኖርበታል። አሜሪካ የሩሲያን ወታደራዊ ግስጋሴ ለመግታት የላቀ የቴክኖሎጂ ማዕቀቦችንና የምርት ገደቦችን በመጠቀም የዚሪከን ክፍሎች የሚያመርቱ ፋብሪካዎችን ኢላማ ልታደርግ ትችላለች። አንድ ድንጋይ ከ10 ውሻ ይበልጣል እንዲሉ የአሜሪካና የምዕራቡ ዓለም የፋይናንስና የቴክኖሎጂ ጥምረት በዚሪከን ቴክኖሎጂ ላይ የመጨረሻውን ቃል ለመናገር እየጣረ ነው። የዚህ የፐርሶኒክ ሚሳይል ሩጫ የሰላምን ገመድ በከፍተኛ ሁኔታ እየፈተኑ ነው። እነዚህ ሚሳይሎች ቢሊዮን ዶላሮችን የሚጠይቁ ናቸው። የአንድ ኤጂኤም 183 ዋጋ እጅግ ከፍተኛ እንደሆነ ይገመታል። ስለዚህ የዩክሬን ጦርነት ከጥቂት ፊልም አልፎ በቴክኖሎጂ ምርምርና በገንዘብ ብክነት መካከል ያለ የሚያባራ የኢኮኖሚ ጦርነት ሆኗል። አሜሪካ የሩሲያ የነዳጅና የጋዝ ገቢ ላይ የጣለችውን ማዕቀብ የዚሪከን ምርት ለማዳከም እየተጠቀመችበት ነው። ዚሪከንና ኤጂኤም 183 ወደ አለመግባታቸው የጦርነት ንግ ቀይሮታል። የሰው ልጅ የመከላከያ ጊዜው ወደ ዜሮ ወርዷል ማለት ይቻላል። ፖላንድ የውሃ ስር ኬብሎቿ እየተጠቁ መሆኑን መግለጿም የዓለም ንግድና የመገናኛ ደህንነት አሁን በሩሲያ ድብቅ ስልት ስር መሆኑን ያሳያል። የሚያልፍ ክረምት የለም የሚለው አባባል ለዚህ የቴክኖሎጂ ፍጥጫ ግን እውነት አይሆንም። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስላል። ሀሳብ አስተያየቶቻችሁ እንደተለመደው ከታች ባለው አስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ሰናይ ጊዜ ይሁንላችሁ።